ንጉሳውያንስ ማንቸስተር ዩናይትድ አሰልጣኝ ሊቀይር ይችላል እየተባለ ስሞች እየተነሱ ነው። እነዛ እነማን እንደሆኑ እናያለን። ለማንቸስተር ዩናይትድ አሰልጣኝነት ቦታ እየታጩ እየተመለመሉ ያሉት አሰልጣኞች ወይም ደግሞ ስማቸው እየተነሱ ያሉት ከማንቸስተር ዩናይትድ ጋር ተያይዞ ማለት ነው። በመጀመሪያ ደረጃ የሚሆነው ጋሪት ሳውዝጌት ነው። የእንግሊዝ አሰልጣኝ የነበረው ጋሪት ሳውዝጌት ከማንቸስተር ዩናይትድ ስም ጋር በጣም እየተያያዘ ይገኛል ማለት ነው። ይህም ደግሞ የሆነው ጋሪት ሳውዝጌት ከኢኒዮሶች ጋር በደንብ ቁርኝት አለው ወይም ደግሞ ግንኙነት አለው እየተባለ ነው እየተነገረ ያለው። ሁለተኛ ደግሞ ለማንቸስተር ዩናይትድ ቦታ ለማንቸስተር ዩናይትድ አሰልጣኝነት ይጠቅማል ተብሎ ከማንቸስተር ዩናይትድ ጋር ስሙ እየተያያዘ የሚገኘው አንዶኒ ኢራዮላ ነው። በቦርንማውዝ ቤት ውስጥ ምርጥ እንቅስቃሴን እያደረገ ወይም ደግሞ ቡድኑን በምርጥ ሁኔታ እያደረጀው እንደሆነ የሚታወቀው አንዶኒ ኢራዮላ ማንቸስተር ዩናይትድን ለማሰልጣን በጣም እንደሚፈልግ እየተነገረ ነው የሚገኘው። ሌላው ደግሞ ከማንቸስተር ዩናይትድ ጋር በጣም ስሙ እየተያያዘ እና ጎልቶ እየተሰማ የሚገኘው ኦሊቨር ግላስነር የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር ለማንቸስተር ዩናይትድ ቦታ በጣም የታጨው ሰው ሆኗል ማለት ነው። ምክንያቱም ደግሞ እንደ ሩበን አሞሪም የ3-4-3 ሲስተምን ስለሚጫወት እናም ክሪስታል ፓላስን በ3-4-3 ሲስተም ምርጥ ቦታ ማድረስ ችሏል። አሁን ያሉበትን ደረጃ ማየት ይቻላል። ያንን በማሳየት እንደ መረጃ በመጠቀም ለማንቸስተር ዩናይትድ ቦታ የሚሆነው ሰው ይህ ነው ተብሎ እየተነገረ ይገኛል። ሌላው ደግሞ ለማንቸስተር ዩናይትድ ቦታ ይሆናል ተብሎ እየተነገረ የሚገኘው አሰልጣኝ እና አሁን በስራ ላይ ያልሆነው አሰልጣኝ ዣቪ ሄርናንዴዝ ነው። ዣቪ ሄርናንዴዝ በባርሴሎና ቤት ምርጥ ስራን ሰርቶ ከወደቁበት እንዳነሳቸው ይታወቃል። እናም ማንቸስተር ዩናይትድን ለማሰልጠን እና ፕሪሚየር ሊግን እየተከታተለ እንደሆነ በደንብ እየተነገረ ነው የሚገኘው። ዣቪ ሄርናንዴዝም ለማንቸስተር ዩናይትድ አሰልጣኝነት እየተጨ እንደሆነ እየተገለጸ ይገኛል። ሌላው ለማንቸስተር ዩናይትድ ምርጥ ስራን ያደርጋል ወይም ደግሞ ለማንቸስተር ዩናይትድ ማናጀርነት ይበቃል ተብሎ እየተገለጸ የሚገኘው በብራይተን ቤት ውስጥ ምርጥ እንቅስቃሴን ሲያሳይ የነበረውና አሁን ደግሞ በኦሎምፒክ ማርሴይ ምርጥ ስራን እየሰራ የሚገኘው ሮበርቶ ዲዘርቢ ለማንቸስተር ዩናይትድ ስራ ተችቷል ማለት ነው። ሮበርቶ ዲዘርቢ በማንቸስተር ዩናይትድ አመራሮች ሬት እንደሚደረግ ወይም ደግሞ ሬቲንጉ ሀይ እንደሆነ እየተነገረ ነው የሚገኘው። ከጠቀስኳቸው አሰልጣኞች መካከል ማንቸስተር ዩናይትድን ወደ ተፈካካሪነት ይመልሰዋል ብላችሁ የምታስቡትን አሰልጣኝ በቁጥራቸው መሰረት ኮመንት ሴክሽን ላይ አስፍሩልኝ።